ሚዲያን በመመለከት ሚዲያ በአጠቃላይ እና ሶሻል ሚዲያን ደግሞ ፓርቲኩላርሊ አዋጅ ቁጥር 1238 ህዝባር 2013 እንዲሁም ደግሞ የጥላቻን ሄት ስፒች ኤንድ ዲስኢንፎርሜሽን ፕሪቨንቴሽን ፕሮክላሜሽን ቁጥር 1185 ህዝባር 2012 የወጣው ህጎች አሉ፣ የወንጀል ህጉም አሉ። እዚህ ላይ ግን የህግ ክፍተት፣ የአዋጆች ክፍተቶች አሉ እንደገና መታየት ያለባቸው። ምንም እንኳን እነዚህ አዋጆች በቅርብ ጊዜ ስራ ላይ ከዋሉ 5-6 ዓመት እንኳን ባይሞሉም ለምሳሌ የሚዲያ ፕሮክላሜሽንን ስናይ አንቀጽ 2 ስር ሶሻል ሚዲያ ብሎ በግልጽ አይናገርም። አንቀጽ 2 ንዑስ አንቀጽ 4 ላይ ኦንላይን ሚዲያ ነው የሚለው።